ሰው ሚስቱን በወደደ ቁጥር ደግሞ ክርስቶስን እያገለገለ ነው። ምክንያቱም ውደዳት ያለ ክርስቶስ ነው። ሐዋርያት ናቸው የሰበኩን ሚስቱን ይውደድ ብለው የሰበኩን። ለምን? ያ በራሱ አገልግሎት ስለሆነ ነው። እና እግዚአብሔርንስ በምን መልኩ አገለግለዋለሁ ብትል ሚስትህን በማገልገል ታገኘዋለህ፣ በማስደሰት። እሷስ ባሏን በማገልገል ታገኘዋለች። መጀመሪያ ቤቱን መስራት እና አጠገብህ ያለውን ነገር ማስተካከል። ለዚህ እንደውም ሐዋርያው ቅዱስ ጳውሎስ ይከለክላል፣ ቤተክርስቲያን ማገልገል ቤትን ከማስተካከል በኋላ ነው ይላል። ዘይክል ሰሪያ ቤቱ እፎ ያስታምም ቤተ እግዚአብሔር ነው የሚለው። ቤቱን መስራት ቤቱን ማገልገል ያልቻለ ሰው ቤተ እግዚአብሔር እንዴት ሊያገለግል ይችላል? ይሄን አትሹሙት ብሎ ከልክሏል። ሹመት ከልክሎበታል። እና አንዳንዱ ሰው ሚስቱን አይወድም፣ ግን ቤተክርስቲያን ሌሊት ጠዋት ደፋ ቀና ሲል ደግሞ ስታየው ሊሆን አይችልም። ሚስትን መውደድ ግዴታው ነው የአንድ ሰው። ባሏን መውደድ ማክበርምና ማገልገልም የሷ ደግሞ ግዴታው ነው። በዛ መልኩ ስታየው እግዚአብሔርንም ፈቃድ እግዚአብሔር የምትፈጽምበት አንድ መንገድ ነው። ፈቃድ እግዚአብሔር እኮ ሚስትህን ማገልገል መውደድ አንዱ ፈቃድ እግዚአብሔር የምትፈጽምበት እሱ ነው። ከዚያ ውጭ የስጋን ፈቃድም ጸጥ የምታደርገውም በትዳር ጸጥ ታደርገዋለህ። በምድር ላይ ደስ የሚያሰኝ ልጅ ከመውለድ በላይ ምን አለ? ምክንያቱም በጌታ ዘንድ ስታየው የክርስቶስ ቤተ መቅደሶች ናቸው እነዛ የወለድካቸው ልጆች። በሰው ሰውኛ ውስጥ መለከተው ደግሞ ምድርን የሚወርሱ ናቸው። ሀብት ቢኖር ሀብትህን ሌላም ነገር ብታረጅ የሚያገለግሉ ናቸው። እና ይህን ሁሉ ደስታ የምታገኝበት ነው። እና እኔ ትዳር ለተቻላቸውና ለተፈቀደላቸው ሰዎች ነው። ግን አንዳንዱ ደግሞ መመንኮስ ሲኖርበት ያገባና ሲፈትን ይኖራል። ምንጣፍ ከለየ ብዙ ቀኑ ነው። ጾም ጸሎት ነው የሚወደው፣ መጽሐፍ መመልከት ነው የሚወደው። ይህ ሰው መመንኮስ ነው ያለበት፣ ወይም ደግሞ ባህታዊ ሆኖ ነው መቀጠል የነበረበት እንጂ ማግባት አይደለም የነበረበት። እንደዚያ የሚፈተኑ አሉ። እና ጸጋችንን አይተን የሚገባን ይዙ ነው የሚለውን ነገር አይተን ከገባንበት በትዳር ውስጥ እግዚአብሔር በጣም ብዙ በረከቶች ነው ያስቀመጠው። ለዚህ ነው ለተፈቀደላቸው ትዳር መልካም ነገር እንደሆነ ለማሳየት ነው። በወንጌል ውስጥ ከተሰበኩ ስብከቶች አንዱ የትዳር ጉዳይ ጌታ የሰበካቸው ማለት ነው። ርዕስ ሰጥቶ የሰበከው አንዱ ትዳር ነው የነበረው እና ትልቅ ነገር እንደሆነ ነው።